ጀሪ ብዙ ሴቶች ሀብታም አድነው በሚጠብሱበትና ፍቅር በኪስ መጠን በሚለካበት ዘመን እንዴት ምንም ሳይኖረኝ አብረሽኝ ልትሆኚ ቻልሽ? ግን እንዴት ጠየከኝ? አቢ የምትሆኚልኝን ሁሉ ሳስበው እሷን የምጥንምናለኝ ብዬ ራሴን ጠየቁት። ለዛ ነው ለእኔ ትልቁ ደስታ የምነዳው መኪናና የምኖርበት ቤት ሳይሆን አብሮኝ የሚኖረው ሰው ነው። ያ ሰው ደግሞ አንተ ነህ። ስልክህን እጠብቃለሁ። እወድሃለሁ። እሺ፣ እስከ መቼ? እየተሻለ እስኪገኝ። አንቺ እስከ ዘላለም። ኦ ስልኳን ሳልሰጣት ስንቱ ባለሀብት ተንቀባሪ ላኑርሽ እያለሽ ከዚህ ከካም ጋር ታውቂያለሽ። እውነታችሁን እኮ ነው። አሁንስ ስልችት ነው ያለኝ። እህቴ እሺ በይኝና ከአንቺም አልፎ ለእኛም የሚተርፍ ሰው ላስተዋወቅሽ። እመኚ፣ በውሳኔሽ አትጸጸችም። ደስ ይለኛል። እንደውም ለምን አሁን አታገናኙኝም? እኔ ይህን ማመን አልችልም። አሁን ገና ልብ ገዛሽ። ልብህ ይውለቅ። አቅጣጫ የጠፋባቸው አላማ ቢሱላ እኮ እናንተ ስለ እኔ ህይወት መንገድ ልታሳዩኝ። ለራስሽ ብለህ ነው ጄሪ። ይሄ ገና ህይወትን ለማሸነፍ እየታገለ ካለው ተጤጋ እድሜሽን አታባቂ። እኔ ያመንኩበት ዛሬ እጁ ላይ ባለው ነገር ሳይሆን ነገ በሚደርስበት ቦታና ለዛ በሚያደርገው ጥረት ነው። እሱ ለውጥ የሚናፍቅ ታጋይ እንጂ እንደናንተ ያለበትን ህይወት አሜን ብሎ የተቀበለ አላማ ቢሷ እንዳይደለም። ሲገርም። ቆይሽ ባይሳካለት? ይሳካለታል። ባይሳካለት እንኳን ከእሱ ጋር አብሮ መውደቅ ሌላ ሰው ጋር ካለ ስኬት በላይ ያስደስተኛል። ምክንያቱም ውድቀቱም ውስጥ ቢሆን እሱ አለ። ስለዚህ ውጤቱ ምንም ይሁን ምን እስከ መጨረሻው ከእሱ ጋር ነኝ። ያለኝን ሳይሆን ሊኖረኝ የሚችለውን ስላይሽልኝ አመሰግናለሁ። ደግሞም በኩራት የምጠሩ ሰው እንደምሆንልሽ ቃል እገባለሁ። ቃል አትግባልኝ። እኔ የወደድኩት የምትሰጠኝን ሳይሆን የምትሆንልኝን ነው።